ሰላም እንዴት ናችሁ? ወደዚህ ቻናል ቤተሰቦች እኔ ሰይፈዲን ነኝ። ዛሬም እንደተለመደው ባበደና ቤንግ በሆነ ቪዲዮ ተመልሰን መጥተንለታል። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ ሪአክት የምናደርግበት ቪዲዮ የኛው ቪዲዮ ነው ማለት ነው። ጅላስ እንግዲህ ለ7 ቀናት ወይም ደግሞ ለ160 ሰዓት አይ ቲንክ እና ከቤት አልወጣም ብላ ከአንድ ዶርም ላይ ራሷን ቆልፋለች ማለት ነው። ልክ እንደ ፕሮፌሽናልና የውጭ ቪዲዮዎች ጸዴ ቪዲዮ ነውና አብረን ሪአክት የምናደርግበት ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ላይክ አድርጉት። ወደ ቪዲዮ ለሚቀጥሉት 7 ቀናት ከዚህ ቤት በፍጹም አልወጣም። ይህ ተራ የቤት ውስጥ ቆይታ አይደለም፣ በጣም ከባድ አስጨናቂ ፈተና እንጂ። ምክንያቱም ለሚቀጥሉት 168 ሰዓታት ህይወቴ በሶስት ከባድ ህጎች ቁጥጥር ስር ይውላል። የመጀመሪያውና ዋነኛው ህግ ከማንም ሰው ጋር መገናኘት በፍጹም አይቻልም። ሁለተኛ፣ ከዳቦ ውሃና ቆሎ ሌሎች ምግቦች መመገብ አይቻልም። ሶስተኛውና የመጨረሻው ህግ የሚሆነው ደግሞ በቀን ውስጥ ከ2 ሰዓት በላይ መተኛት አይፈቀድም። ቃሌ ነው። ቻሌንጅ ከብዶኝ ከቤት ከወጣሁኝ ፀጉሬን እላጨዋለሁ። የሚፈጠረው ነገር ለማየት ከ2 ሰዓት በላይ መተኛት አይቻልም እና ምን ያረክል ቆይ ቻሌንጁ ኦፊሻሊ ተጀምሯል። ስልክና ኢንተርኔትም መቻል የለበትም። ስልክ ቪዲዮ ከመቅረጽ ውጪ ማለት ነው። እዚህ ነው የምሰራው። መብላት ካለብኝ ደግሞ እዚህ ነው የምበላው ማለት ነው። የገዛኋቸው ሀፍ ዳቦች እዚህ ያሉ እንደዚህ አይነት ብቻ እየበላ ነው ለ7 ቀን ማለት ነው። አደራችሁ ግን ቤቴ አሁን ባለበት ሲቹዌሽን እንዳትገምቱብኝ። ለሚቀጥሉ 7 ቀናት ማሳለፍ ካለብኝ ግዴታ ፏ ማድረግ ስላለብን ዛሬ የጽዳት ቀን የሚሆነው። እኛ ወንዶች እኮ ችግራችን ምን እንደሆነ ታውቃላችሁ? ማጽዳት ቤታችን ምናምን እኮ እንፈልጋለን፣ ግን በቃ የሆነ ጠዋት ተነስታችሁ ምናምን አጸዳለሁ ምናምን ትሉና ከዛ ስታዩት እንዳለ ቤት ምናምን ቆሽሿል። ይደብራል። ከዛ እንወጣለን። ስንመለስ ደግሞ ማታ ምናምን በጣም ይደክማል ምናምን። ከዛ እንደዛ ያል 1 ሳምንት 2 ሳምንት 3 ሳምንት ምናምን እያለ ቆሻሻዎች የሚል ስም ተሰጠን። ዳስፋይ እኮ ዊ ኒድ ሚስቶች ለማጽዳት ብቻ ሳይሆን ግን ቆሻሻዎች አለ በቃ የሆነ ኮሚትመንት ብቻ ነው የምንፈልገው። ልላችሁ ፈልጌ ነው ማጽዳት ስለማንፈልግ አይደለም። የመጀመሪያ ቀኔ ስለሆነ መሰለኝ ብዙም ድብርት እየተጫጫነኝ አይደለም። አሁን እሺ ቆሻሻዎቹን አነሳሳውኝ አጸዳውኝ ምናምን ነገር ልፋቱ ደግሞ ታውቁታላችሁ። ምንድነው የምበላው ነው ምሳዬ እራቴ ምናምን ምንድነው የምበላው? በቃ ለሚቀጥሉት 7 ቀናት እንደዚህ ነው። ዳቦና ቆሎ ማኒ ጀስት ውሃ እና ቆሎ። እውነት ለመናገር ለሚቀጥሉት ቀናት መመገባቸው ምግቦች ማለትም ቆሎና ዳቦ ብቻ በመሆናቸው ትንሽ አስጨንቁኛል። አሁን ለ10 ጉዳይ ሆኗልና ጭራሽ በቀን ከ2 ሰዓት በላይ መተኛት አይቻልም። ደግሞ ሰው በእንቅልፍ ነበር ሰዓቱ ያለው። የሚቀርቡ ክፍሎች አሉ፣ ኪችን እና ሽንት ቤት ግዴታ ማጽዳት አለብኝና እንዴት እንደማረጋ አላውቅም። ግን የኖይ ምሳችን ግን ከስንት ትግል በኋላ ክፍሎቹን አጽድቼ ጨርሻለሁ። ቀላል ግን አልነበረም። በጣም ደክሞኛል ጋይስ፣ በጣም ደክሞኛል። በጣም አሁን ጀስት እራቴን እበላለሁ፣ እተኛለሁ። ነገ እንገናኛለን ማለት። ደህና ደርልን። ቀን 2 ወንድ ልጅ ራሱ ማጠብ ያለበት ሌሎች ሰዎች ሊያጥቡለት የማይገቡ 2 ነገሮች፣ ካልሲው ፓንት ፓንት። ሁለተኛውስ ኦብቪስሊ ካልሲው አልተሳሳትኩም። እና ምን ላችሁ ፈልጌ ነው አሁን ካልሲን ላጥብ ነው። Round 2 Fight. አንድ ወንድ ልጅ ወንድ ለመባል ፊልም ማየት አለበት። አንድ ወንድ ልጅ ወንድ ለመባል ግዴታ ፊልም ማየት አለበት። እንደው ኤኒዌይ ማን ያለው? እኔ አሁን ፊልም ላይ ነው። ፊልም ካየማ ሰዓቱ እንዴ ፊልምና ኢንተርኔት መጠቀም አልነበረብሽም። ተከታታይ ፊልሞችን መጨራረስ ነው ዝም ብለሽ እዚህ ተኝተሽ 7 ቀን ሙሉ እንደዛ ነው። ዛሬ ትንሽ የድብርት ስሜት እየጀማመረኝ ይመስላል። እስካሁን ደህና ነኝ፣ ግን እኔ አንድ ነገር መናገር ፈልጋለሁ። በቃ ድብርቱ ብትሉ መራቡ በጣም እየገደለኝ ስለሆነ እባካችሁ ሳፖርት እያደረጋችሁ። ችግሩ መራቡ ነው ማለት ነው ፈተናው እንጂ ፊልም እያየ ሊደብር አይችልም። ሳፖርት አድርጉኝ። ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። እኔን ላይክ አድርጉኝ። ከሰዓት በኋላ የትናንትናው ድካም ስሜት ስለነበረኝ ምንም ስራ ልሰራ አልቻልኩም ነበር። ስለዚህ ፊልም በማየት ነበር ያሳለፍኩት። ማንም ሰው ሳላገኝ 5 ቀናት ተቆጠሩ። እንግዲህ ቀን 3 ጧት ላይ ይላል። ሻወር ወሰደች ጀለ። ዛሬ እንግዲህ ቁርሳችን ቆሎ ነው ታውቃላችሁ። ግን ብቻዬን መሆን ግን በጣም እየወደድኩት ነው መሰለኝ። በጣም ፕሮዳክቲቭ የሆነ ቀን እያሳለፍኩኝ ነው። ለረጅም ጊዜ መስራት ፈልገው የነበረው ነገር አሁን እየሰራሁኝ ነው ምናምን ነገር እና የሚቀጥሉት 5 ቀናቶች ግን ምን አይነት ባህሪ እንደማሳያችሁ እኔ አላውቅም። ትንሽ እኮ እየደበረኝ እኮ ግን ፊልም ማየት ነው ስራ። ቀሪ 4 ቀናት ሙሉ ይቀራል።
በነገራችን ላይ ይህንን ቻሌንጅ በጣም ነው የረዳኝ ብላችሁ ምን ትሉኛላችሁ? አስቡት፣ በሳምንት ለምግብ አጠፋቸው የነበሩ ሺዎች አሁን በቆሎና በዳቦ ተተክተዋል። አሁን 11 ሰዓት ሊሆን ነው ጋይስ እና እኔ እስካሁን ቤቴ ነኝ። ሰው ደግሞ ስራውን ሰርቶ ወደ ቤት እየገባ ነው። እየቀናሽ ነው። አይ አሁን ከምሽቱ 2 ሰዓት ሆኗል። ፒተር የምርህን ነው ለአንድ ሳምንት ሙሉ ዳቦን የምትበላው ምናምን ለምትሉ ሰዎች ማለት ነው። እንዳውም እንደዛ አይነት ዳቦ ማለት ነው ያያችሁ ነው አይደል? በነገራችን ላይ እንደዚህ ሲደቅ ዛሬ እኮ ገና ቀን 3 እኮ ነው፣ ግን ለሚቀጥሉት ቀናትም እንደዚህ ነው መበላ። ችግር የለው 4 ቀን ይቀርሽ ነው። ደህና ደሩ ምን ላድርግ? ይሄንን በልቼ ነው ማለት። እንዴት አደራችሁ? ትናንትና ማታ መብራት ተቋርጧል። እኔ ራሳ ወደ ጭንቅላት የመጣ መሰላችሁ? ለምን ነገ ለሚቀጥሉት 24 ሰዓታት ቴክኖሎጂ አለመጠቀም ቻሌንጅ ለምን አልጀምርም የሚል ነው መሆን ያለበት ነበር። the only technology I'm going to use is my phone ለምን መክረስ ስላለብኝ ማለት ነውና ስልኬም ራሱ ማለት ነው። እኔ ምን አልኩ ቅድም ምንም አልጠቀምም። ቴክኖሎጂ ያለመጠቀም ቻሌንጃችን አሁን ይጀምራል ማለት ነው። ፊልም ራሱ ማየት የለብህም። የሆነ እዚህ በጣም ማስተዋወቅ ጥናት እያነበብኩኝ ምን ይላል መሰራችሁ? በጣም ብዙ ጊዜያቸው ቤት ውስጥ የሚያሳልፉ ሰዎች ራሳቸው ከማጥፋት ምንም አይተናነስም የሚል ጥናት አነበብኩኝና ቤት ናችሁ ምንም የምትሰሩት ስራ የላችሁ ጀስት ሴም የሆነ ሳይክል ነው ያላችሁ። ምንድን ነው የምትሰሩት? የጭንቀት ፕሮማክስ ኤክስፒሪየንስ የምታደርጉት ሰዎች እናንተ ናችሁ። በቃ እውነት አሁን ደግሞ እኔ በጣም ከባድ ነው እውነት። እስኪ ለራሴ ማለት ነው ዛሬ ስንት ነገር በቃ ጭንቅላት ያስተናግደው። አሁንስ በጣም የሚመረኝ ነገር እናጨበጭባለን። አሁንማ መቋቋም ያቃተኝ ይመስላል። አሁንማ በቃ ለራሴ እየተጣጣ ቁጭ ናት ይው ዝጋው መስኮት። ከባድ ቻሌንጅ እያለኝ ሌላ ቻሌንጅ ጨምሬ ደግሞ ልጨናነቅ። ኧረ በስመ አብ ጭንቅላቴ ሊፈነዳ ነው። በቃ ሊፈነዳ ነው። የኔ ስራ ከስክሪን ጋር መተኛት አይቻልም። አብዛኛው ጊዜ ኢንፎርሜሽን ፍለጋ ኢንተርኔት በጣም እጠቀማለሁ። ለዛ ነው መሰለኝ ዛሬ በግልጽ ድባቴ ውስጥ ልገባ ይቻላል። በቃ ይሄ ነው ቻሌንጅ ማለት የሚከብደው ያለ ኢንተርኔት ተመስገን ማለት ነው። እንደምን መሽቶልኛል። አፕታይት የሚባል ነገር የለኝም። ዝም ብዬ እተኛለሁ። ነገ ተነስቼ ደግሞ እንደ አዲስ የመከራ ቀን ይጀምራለሁ ማለት ነው። ቅድም ያየናት ዳቦ ግን አታልቅብሽም ማን ይሄ ቀን 5 ደርሰሻል ደግሞ ወይ ሲያስጠላ ወይ ሲያስጠላ። ኧረ በጣም ከባድ ነው ጋይስ። ቻለው ብሮ ጋይስ እኔ አልዋሻችሁም። በጣም እሺ አሁን ጠዋት ነው። ምን እየሰራሁ ነው? ቀኑን ሙሉ ማሳብ ምን መጽሐፍ ላነብ ለፀጉርሽ ስትይ በቃ አይታዘዝልኝም። እሺ አይለኝም። ቀስ በቀስ ዲፕረስድ ነው እኮ በቃ ወሰነ የገባበት ነገር ተሰማኛል። ሰው ሳላወራ ሳላገኝ ድፍን 4 ቀን አለፈኝ። አሁን ምን እየገባኝ እንዳለ ታውቃላችሁ? አንድ ሰው ያለ ሰዎች መኖር አይችልም። አንደኛው ሰው ለሌላኛው ሰው እንዲጠቅመው ብሎ ይፈጠር አካል በቃ ዞሮ ግልጽ ነው። ሰው እንፈልጋለን። በቃ አንድ ሰው ሰዎች ካገዙት ብቻ ነው ሰርቫይቭ ማድረግ ነው። ሜንታሊ ልጅን መጠበቅ ነው። እኔ ማለት ነው ቤት መቀመጥ በጣም ነበር የሚያስጠላው። በጣም አሁንስ በጣም እየጠላሁት ነው። በጣም ማለት ነው ባሰብህ። ፈጣሪ ያለ በስመ አብ። ኧረ ምንድን ነው ማድረግ? ኧረ እንደዚህ ከፍቼሉ አንዱ እኔ ሁሉ ጊዜ ሲልብኝ ምን አደርጋለሁ መሰላችሁ? ምግቤን ሰርቼ እየበላሁኝ ፈታ ነበር በጣም ነበር የምታጣውና ከዛ ግን አሁን እንደምታውቁት ዳቦና ቆሎና ዳቦ ሆኖ ከዛ ደግሞ ውሃን እየጠጣቀን ሙሉ ተዝጋደ ምናምን ነገር ህይወት ያስጠላሃል። ኧረ በጣም ዛኩኝ እግዚአብሔር ነው። ኧረ በጣም ወይኔ ከባድ ነው ያለ ሰዎቹታል። ዛሬ በ5ኛ ቀኔ እንደዚህ ከሆንኩኝ የቀሩኝ 2 ቀናትማ ለማስበው ያዳቅ 5 ቀን ቆይተሽማ 2 ቀን አያቅትም ማን እንዴት አደረሰ? አሁን በጣም ገርሞኝ ነው የሚቀርብላችሁ ያለው እና አሁን ስንት ሰዓት መሰለህ? 6 ሰዓት ነው። 1 ሰዓት ምናምን ተነሳሁ። ሽንት ቤት ደርሼ መጣሁ። እዚህ እንዳለው ካልጋይ ሳልነሳ እብድ ነው የሚላችሁ። እብድ የድሮ ነገሮች በቃ ፒተር እንደዚህ ብታረግ እንደዚህ ባለው ባይኖር እንደዚህ ብትሆን ነበር እንደዚህ አይሆን ነበር ጸጉር እብድ ነው ነበር ጋይስ። እንዴ ያለ መስራት ለራሱ የቻለ በሽታ ነው ጋይስ። ይቅርታ ግዴታ ያለን ስንት አመት ሁሉ ማንሳራ ይቅርታ። ሴቶች ከሆኑ እሺ ለፋሚሊ ምግብ ያዘጋጃሉ፣ ምሳ፣ እራት ብዙ ኮተታል። ወንድ ከሆናችሁ ግን እስኪ ቤት ምንድነው የምትሰሩት? ቤት ውስጥ ምንድነው የሚሰራ ያለው? ካልሲ ነጠብ እንደቀደሙ ዝም ብለህ ፓንት ነጠብ። እሺ ጌም ምን ሙቪ ማየት ምናምን ኧረ በጣም ነው የሚሰለቸው። የተከለከለ ነው እኮ ሰውንም እያየ ነው እንዴ ማለት አደርጋለሁ። እንግዲህ ቆሎን ሳይል ይወጣል ዳቦ ቢበላልኝ ይቻላል ማለት በቃ ምን ይበላልኝ ይቻላል። በጣም የሚያስጠላው ነገር ደግሞ ሙግት እንበለው ወይስ ጭቅጭቅ የማይታወቅ ያለ መረጋጋት ስሜት ቀስ በቀስ እየተስተጋባብኝ ነው። አሁን ሻርፕ 2 ሰዓት ሆኗልና እራቴ ልበላ ነው። ግን
እንዳለ ደርቋል። ብለው ቻለው ኩርሽም እያረክሽ መብላት የመጨረሻ ቀን ደርሳለች። ከስራቴ ለመፈታት የሚገረኝ አንድና ብቸኛው ቀን 7 ላይ ነው የምንገኘውና ጠዋት ትወጫለሽ ማለት ነው። መሽቷል አውቃለሁ። ትናንትና ምን አጠፋሁኝ መሰላችሁ? 8 ሰዓት 9 ሰዓት ምናምን ነበር የተኛሁትና ከዛ ደግሞ ላለፉት 3 ቀናት ምናምን እየበላኝ አልነበረም። በቃ ዳቦ ምናምን በቀን ከ2 ሰዓት በላይ መተኛት አትችልም። ውሃ ነበር የምጠቀመውና አጣዩኝ። በቃ አጣዩኝ። በእናታችሁ ቤት መቀመጥ ከዛ ደግሞ ምንም ስራ ሳትሰራ የምትቀመጥ ከሆነ በጣም ከባድ ነው። በጣም ከምታስቡት በላይ ቢካዝ ሳትፈልጉ መጨነቅ ትጀምራላችሁ፣ ዲፕሬሽን ውስጥ ትገባላችሁ። ምን ልበላችሁ እብዶች ነው የምትሆኑት። በቃ እብዶች። ዋናው ነገር ፀጉሬና አላቸውም። በቃ ሌትስ ጎ እውነት በቃ አላቸው። ኧረ ግባለት እውነት ኬት አምጥቼ አተርፈሻል ፀጉርሽ በጣም ደስ ኦሪ እንዴት እያደረገ እንዳለ እኔ ራሴ አንድ ቀን በሚገርም ቤንገር በሆነ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ኤንድ ላይክ ያደርጋችሁ ጠብቁኝ። በጣም ሰብስክራይብ ላይክ አድርጉ። ጧት ተነስተሽ ስትሮጪ አታሳየንም እንዴ ስትዝናኙ ምናምን የናፈቅሽውን ውጭ በቃ ለማንኛውም ያበደ ቪዲዮ ነበረ። ለ7 ቀን አድርገዋለች፣ ፀጉሯን አትርፋለች ማለት ነው። እኛም ባበደና ቤንግ በሆነ ቪዲዮ በቀጣይ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንደዚህ አይነት ቪዲዮ የሚሰሩ የወደፊት ሚስተር ቢስቶች ኢትዮጵያ ውስጥ እየበዙልን ነው። እኛም ሪአክት እናደርግባቸዋለን ማለት ነው። እነ ጀለስን እንተካለን። ላይክ፣ ሼር፣ ሰብስክራይብ አድርጉኝ በደንብ ማለት ነው። በቀጣይ ባበደና ቤንግ በሆነ ቪዲዮ ተመልሼ እስክመጣ ድረስ ይመቻችሁ።